አዲስ አበባ ከተማ አስተዳደር በከተማ ውስጥ የነዋሪዎች ዋነኛው ጥያቄ የሆነውን የመኖሪያ ቤት አቅርቦት ችግር ለመቅረፍ የተለያዩ የቤት ልማት አማራጮችን ነድፎ ወደ ስራ መግባቱ ይታወቃል። ከዚህ ውስጥ ደግሞ አንዱ በመንግስትና በግል ዘርፍ አጋርነት ቤቶችን በማልማት የቤት አቅርቦትና ፍላጎቱን ማመጣጠን ነው። እንግዲህ በዚህ አማራጭ መሰረት በተለምናስታውሰው በካዛንቺስ አካባቢ በመልሶ ማልማት ከአያት ሪል ስቴት አክሲዮን ማህበር ጋር በመተባበር 13752 የሚደርሱ ቤቶችን ለመገንባት የመሰረት ድንጋይ መቀመጡና ግንባታው መጀመሩ ይታወሳል። እንግዲህ በአጠቃላይ በዚህ የመኖሪያ ቤቶች አቅርቦትና ፍላጎት ለማመጣጠን በሚሰራው ስራ የነዋሪው ተጠቃሚነት ምን ያክል ነው? በአጠቃላይ እነዚህ የተቀመጡ አማራጮችስ ምንድን ናቸው? በሚለው ዙሪያ ማብራሪያዎችን ሊሰጡን እዚህ አጠገቤ እንግዳ ይገኛሉ። ኢንጂነር ዘሪሁን አምደማርያም ይባላሉ። የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽሕፈት ቤት ኃላፊ ናቸው። አመሰግናለሁ ኢንጂነር ዘሪሁን። እስኪ በቅርቡ የግንባታው ከተጀመረው ከካዛንቺስ አካባቢ የቤት ልማትን እነሳና በዚህ በመንግስትና በግል ዘርፍ በሚገነቡ ቤቶች ውስጥ የመንግስት ድርሻ ምንድን ነው? የከተማ አስተዳደሩ ድርሻ፣ የአልሚው ባለሀብት ድርሻስ ምንድን ነው? በቤቶች ክፍፍሉ ረገድስ እንዴት ነው የሚሆነው? በደንባችን አስቀምጠን እየሄድን እንዳለ ነው የ70-30 ነው። 70% የልማቱ ድርሻ የግሉ ይሆናል፣ 30% የልማቱ ድርሻ የመንግስት ይሆናል የሚል ነው። የ70% ድርሻ የሚወስድ የግሉ ሙሉ በሙሉ ፕሮጀክቱን ፋይናንስ የማድረግ ኃላፊነት ይወስዳል። አጠቃላይ የቴክኒካል አቅሞችን ከሱ የሚጠበቁ ናቸው። በመንግስት በኩል መሬቱን ከሊዝ ነጻ ክፍያ ያቀርባል። እስከ ሳይቱ ድረስ አስፈላጊ መሰረተ ልማቶችን ያቀርባል። እንዲሁም ፐርሚቶችን፣ ፍቃዶችን፣ የተለያዩ ቢሮክራቲካሊ የሚፈጸሙ ጉዳዮችን በሙሉ ሳፖርት ያደርጋል፣ ፋሲሊቴት ያደርጋል። በዚህ የ30% ድርሻ ያገኛል። በካዛንቺስ አያት መንደር ግን የመንግስት ድርሻ ከፍ እያለ የመጣበትን የሚያሳይ ነው። 65% የግሉ ዘርፍ፣ 35% የመንግስት ድርሻ ነው ማለት ነው። ይህም የሚያመላክተው በካዛንቺስ አያት ለፐብሊክ ወይም ለህዝቡ የምናቀርበው የቤት ቁጥር ከፍ ያለ ነው ማለት ነው ከመደበኛው። ይህን የምናደርገው ደግሞ መንግስት የሚወስዳቸውና ለአነስተኛ ገቢ ላለው ነዋሪያችን የሚያቀርባቸው የቤቶች ቁጥር እንዲጨምሩለት የሚያደርገው ነው ማለት ነው። የቤቶቹን የማስተላለፍ አንዱ ነው፣ ከዚህ በፊት ይደረግ እንደነበረው። ሁለተኛው ቤቶቹን በኪራይ የማቅረብ ሂደቶች ሊከተል ይችላል። በአዲስ አበባ ከተማ የነዋሪውን የቤት ፍላጎት ጥያቄ ምላሽ ለመስጠት መንግስት በሚያከናውነው ግንባታ ብቻ መመለስ አይቻልም። ይህንንም የተገነዘበው አስተዳደሩ ውጤታማ ስራ ለመስራትና የዜጎችን ፍላጎት ለማርካት የግሉ ዘርፍ ከመንግስት ጋር በአጋርነት በቤት ልማት መርሃ ግብሩ እንዲሳተፍ መደረጉም አንዱ አማራጭ ነው። ለመኖሪያ እንዲሁም ለኢንቨስትመንት የሚሆኑ አፓርታማዎችን እየፈለጉ ነው? እንግዲያውስ በመሃል አዲስ አበባ ተመጣጣኝ በሆነ ዋጋ ዘመናዊ አፓርትመንት ቤቶችን ባለቤት ይሆኑ። በተጨማሪም እስከ 20% በሚደርስ ልዩ የባለ ቅናሽ በኢትዮጵያ ብር ተዋውለው ለልጅ ልጅ የሚሆን ቅርስ ይያዙ። በዚህ ቪዲዮ የካዛንቺስ ሳይት የተለያዩ ማብራሪያዎችን እንሰጣችኋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። የካዛንቺስ ሳይታችን ዘመናዊ ሳይት ነው። ይህም ሳይት የሚገኝበት ኤግዛክት ሎኬሽን ከመለስ ፋውንዴሽን ጀርባ ወይም ከግቢ ገብርኤል በቤተ መንግስት ፊት ለፊት፣ በተጨማሪም ደግሞ ከአንድነት ፓርክ ወደ አዋሬ በሚወስደው አስፋልት ፊት ለፊት ላይ የሚገኝ ነው። ሌላኛው ከመገናኛ ለሚመጡ ወይም ደግሞ ከመገናኛ አቅጣጫ ከሴቶች አደባባይ ወደ ካዛንቺስ ዋናው አስፋልት በሚወስደው አዲስ አበባ ካዛንቺስ እምብርት ላይ ነው የሚገኘው። ይህ ሳይታችን አጠቃላይ እንግዲህ የሚያርፍበት የቦታ ስፋት 22.6 ሄክታር ሲሆን ታዲያ ከአጠቃላይ የቦታው ስፋት ላይ 40% ብቻ የቤት ግንባታ የሚደረግበት ይሆናል። ቀሪው 60% 30% ለጋራ መጠቀሚያ የሚሆኑ ግሪን ኤሪያዎችን ይይዛል። ሌላው 30% ደግሞ ለውስጥ ለውስጥ የሳይክል እንዲሁም የእግር መጓጓዣ መንገዶች የያዘ ይሆናል ማለት ነው። በካዛንቺስ ሳይታችን ውስጥ እጅግ ዘመናዊ ወይም ደግሞ ዘመናዊ ሊያደርግ የሚችሉ የተለያዩ አገልግሎቶች ይኖሩታል። ከነዚህ መካከል ሰፊ የመኪና ማቆሚያዎች እንዲሁም የኤሌክትሪክ ቻርጅ ማድረጊያ ስቴሽኖችን ይይዛል። በተጨማሪም ለሁሉም የህብረተሰብ ክፍል ሊሆን የሚችል የተለያየ አይነት ስፋት ያላቸው የመኖሪያ አፓርታማዎችን የያዘ ነው። የንግድ ማዕከላት፣ የህዝብ መሰብሰቢያ ፕላዛዎች፣ የልጆች መጫወቻ
እንዲሁም ደግሞ የስፖርት ማዘውተሪያዎች፣ የብስክሌትና የእግር መጓጓዣ ስፍራዎች፣ መዋዕለ ሕጻናትና አንደኛ ደረጃ ትምህርት ቤቶች፣ ጤና ተቋማት እንዲሁም በአካባቢው ላይ ደግሞ ፓርኮችና የወንዝ ዳር ልማቶች አሉት ማለት ነው። በካሳንቺስ አፓርታማ ቤት ለመግዛት ለምትፈልጉ ተመልካቾቻችን የተለያዩ የካሬ አማራጮች ይኖሩናል። ለምሳሌ ባለ 1 መኝታ ለምትፈልጉ ተመልካቾቻችን 5 ካሬ፣ 55 ካሬ እንዲሁም 60 ካሬ ቤቶችን አማራጭ አሉን። ባለ 2 መኝታ ለምትፈልጉ 80 ካሬ የቤት አማራጭ፣ ባለ 3 መኝታ ለምትፈልጉ ደግሞ ከ95 ካሬ ጀምሮ 95 ካሬ፣ 105 ካሬ እንዲሁም 115 ካሬ ይኖረናል። ባለ 4 መኝታ ትልልቅ የቤት አማራጭ ለምትፈልጉ 140 ካሬ እና 160 ካሬ ታገኛላችሁ ማለት ነው። ታዲያ እነዚህን ሁሉ የቤት አማራጮች በ10% ቅድመ ክፍያ ብቻ ገዝታችሁ የቤት ባለቤት መሆን ይቻላል። ተጨማሪም ከ10% ቅድመ ክፍያ ከፍ አድርገው ለሚከፍሉ ወይም ደግሞ ከቅድመ ክፍያው ከፍ አድርገው ለሚከፍሉ የቤት ገዢዎች ከ8% እስከ 20% ድረስ ታላቅ የሆነ የቤት ቅናሽ ይዘንላችሁ መጥተናል። አሁን ላይ ዝቅ ያሉ ፍሎሮች እንዲሁም ደግሞ ቆንጆ ቪው ያላቸው የቤት አማራጮችን ከቅናሽ ጋር ይዘን ነው ለእናንተ የመጣ ነው። ታዲያ ይህን ሁሉ ኦፖርቹኒቲ ወይም ደግሞ እድሎች መጠቀም ትችላላችሁ። አሁን ላይ ቤቶች ሳይመረጥባችሁ፣ ፍሎር ከፍ ሳይልባችሁ እንዲሁም ደግሞ የቅናሽ አማራጮችን ሳይጠናቀቁባችሁ የቤት ባለቤት መሆን ትችላላችሁ። ተጨማሪ መረጃዎችን፣ ማብራሪያዎችን ለምትፈልጉ ደንበኞቻችን ከታች በምናስቀምጥላችሁ ስልክ ቁጥር በተለያዩ ሶሻል ሚዲያ ፕላትፎርሞች እየደወላችሁ ኢንፎርሜሽን መውሰድ ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተመልካቾቻችን ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ ይሆንላችሁ።